ሰላም ጤና ይስጥልን የዩቲዩብ ቤተሰቦቻችን፣ በዚህ ቪዲዮ የመገጣጠሚያ ብግነትን ወይም መቆጣትን በቤት ውስጥ ከህክምናው ጎን ለጎን እንዴት መቀነስ እንደምንችል እናያለን። የመጀመሪያው የመገጣጠሚያ ብግነትን ወይም እብጠትን የሚቀንሱ ምግቦችን መጠቀም። እነዚህም እንደ አትክልት፣ ፍራፍሬዎች፣ አሳ፣ ለውዝ፣ የወይራ ዘይት፣ ዝንጅብል፣ ጥራጥሬዎችን መጠቀም ብግነቱ ወይም እብጠቱ እንዲቀንስ ይረዱናል። በተጨማሪም ስኳራማነት ያላቸው ምግቦችን መቀነስ፣ ቀይ ስጋን መቀነስ፣ በፋብሪካ የተቀነባበሩ ምግቦችን ወይም ፕሮሰስድ ፉድ የምንላቸውን መቀነስ ብግነቱ እንዳይባባስ ይረዳናል። ሁለተኛው የሙቀትና የቅዝቃዜ ህክምና የምንለው ነው። የሙቀት ህክምና የምንለው ሞቅ ባለ ውሃ መታጠብ ጡንቻዎችን ዘና እንዲሉ ያደርጋል፣ እንዲሁም የመገጣጠሚያችንን ድርቀት ይቀንሱልናል። ሌላው ደግሞ የቀዝቃዛ ህክምና ሲሆን በተጠቀለለ ፎጣ በረዶ በማድረግ ለተወሰኑ ደቂቃዎች መያዝ ይረዳናል። ሌላው ደግሞ የአካል ብቃት እንቅስቃሴ ማድረግና ክብደትን መቀነስ ሲሆን ይህም የመገጣጠሚያ ብግነት ምልክቶችን ለማስታገስ ይረዳናል። ሌላው ደግሞ ማሳጅ ማድረግ ሲሆን ይህም የሚያመንን የመገጣጠሚያ ቦታ በቀስታ በማሸት የደም ዝውውር እንዲጨምር በማድረግ ምልክቶቹ ወይም ህመሙ እንዲቀንስልን ይረዳናል። ሌላው እንደ ምግብነት የሚያገለግሉ መድኃኒቶችን ወይም ሰፕሊመንቶችን መጠቀም። ከነዚህም ሰፕሊመንቶች መካከል የቫይታሚን ዲ መጠናችንን ዝቅተኛ ከሆነ ቫይታሚን ዲ መጠቀም ይኖርብናል። ሌላው ደግሞ ማጨስ እና ሌሎች ሱሶችን መቀነስ ከፍተኛ ድጋፍ ያደርጋል። እዚህ ጋር ማስተዋል የሚኖርብን ያወራናቸው የቤት ውስጥ ዘዴዎች የህክምና ምትክ እንዳልሆኑ ነው። ማንኛውንም የቤት ውስጥ መፍትሄዎች ከመጠቀማችን በፊት ሐኪም ማማከር ይኖርብናል። ጥያቄ ካላችሁ ኮሜንት ላይ ያሳውቁን። የዊኬር አፕሊኬሽንን ከፕሌይ ስቶር ላይ በማውረድ ሐኪሞችን ያማክሩ። አመሰግናለሁ።